ባዮሴፍቲ ካቢኔት ሌቭል 2 ሄፓ ፊልተር የተገጠመለት በኔጌቲቭ ፕሬሸር የሚሰራ ማሽን ነው ማለት ነው። ሐረር ጠቅላላ ሆስፒታል ማይክሮባዮሎጂ ዲፓርትመንት የምናስመረቅበት ዕለት ነው። አዲስ ዲፓርትመንት ከፍተን ስፔሲፊካሊ አንዱ መድኃኒት ስለሆነ ቢታዘለት ሰውየውንም ካላስፈላጊ ወጪ ካላስፈላጊ እንግልት የሚቀንስለት ትልቅ ዲፓርትመንት ነው። እንደ ክልላችን የመጀመሪያው በፕራይቬት ሆስፒታል ወይንም በግል ተቋም የመጀመሪያው የማይክሮባዮሎጂ ዲፓርትመንት ነው። ክልል 5 ለጅጅጋም ነዋሪዎች ከፍተኛ ጥቅም የሚሰጥ ላቦራቶሪ ነው። አንደኛና ዋነኛው የሚሰጠው ጥቅም ምንድነው? መድኃኒት እየተላመዱ መጥተዋል ባክቴሪያዎች። ስለዚህ አሁን ለሐኪሞቹ የሚሰጠው ዋነኛው ጥቅም የተገኘው ባክቴሪያ ለየትኛው መድኃኒት ሴንሲቲቭ ነው፣ የትኛው መድኃኒት ብናዝ ሰውየው ውስጥ ያለውን በቀላሉ አጥፍቶለት ሰውየውን ቶሎ ከበሽታ ይድናል የሚለውን ነገር የሚለይበት ስለሆነ ስፔሲፊካሊ አንዱ መድኃኒት ስለሆነ ቢታዘለት ሰውየውንም ካላስፈላጊ ወጪ ካላስፈላጊ እንግልት የሚቀንስለት ትልቅ ዲፓርትመንት ነው። እንግዲህ አሁን ይሄን ዲፓርትመንት ስንጀምር ከሰኞ እስከ እሁድ ለ24 ሰዓት አገልግሎት የምንሰጥበት ይሆናል ማለት ነውና ህብረተሰቡ ዋጋችንን በተመጣጣኝ ዋጋ ስለምናደርግ በደንብ እንዲጠቀምበት ብለን ለሐኪሞቹም ሆነ ለህብረተሰቡ ይሄንን መልእክት እናስተላልፋለን።